ልጁ በጣም ኃይለኛና ቅብዝብዝ የሆነ እንዲሁም ትዕዛዝ አልፈጽምም እያላስቸግሮታል። እንግዲያውስ እነዚህ 8ቱን ዋና ዋና ቴክኒኮች ልንገራችሁ። እነዚህ 8ቱ ቴክኒኮች ህፃናት ባህሪያቸውን ለመግራት የሚረዱ ወሳኝ መሰረታዊ ዘዴዎች ናቸው። በተለይ 7ኛውና 8ኛው በጣም መሰረታዊ ናቸው። ሰላም እንዴት ናችሁ? ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። በዛሬው ቪዲዮ ህፃናትን ወይም ልጆችን እንዴት መቅጣት እንዳለብን፣ እንዴት መግራት እንዳለብን እናወራለን። ብዙ ወላጆች ልጆችማ በደንብ መቀጣት አለባቸው፣ በደንብ መገረፍም አለባቸው፣ እንዴ እኔ አባቴ በቀብቶ አይደል ያሳደገኝ ሲሉ ይሰማል። ታዲያ ይህ ነገር እርስዎ እንዴት ያዩታል? ህፃናት አካላዊ ቅጣት ያስፈልጋቸዋል ወይስ አያስፈልጋቸውም? መቆጠጥ አለባቸው? መገረፍ አለባቸው? ይህ ነገር እንዴት ያዩታል? እንደ ኢትዮጵያዊ እናት እንደ ኢትዮጵያ አባት በዚህ ነገር ይስማማሉ ወይስ አይስማሙም? እስኪ ሐሳባችሁን ኮሜንት ላይ አስፍሩልን። አሁን አይታችሁ ከሆነ ከተማ ላይ ያደጉ ህፃናት ወይም ውጭ ሀገር ያደጉ ህፃናት ባህሪያቸው በጣም ቅብጥብጥ፣ በጣም ትኩረት የማይሰጡ ቅብዝብዝ የሆኑ ትዕዛዝ የማይቀበሉና ኃይለኛ ሆኗል። አብዛኞቹ ደግሞ ንግግር፣ ቋንቋ፣ የአፍ የመፍታት ብቃታቸውም ዝቅተኛ ሊሆን ይችላል። በዛሬ ቪዲዮ ስለ ንግግር፣ ስለ ቋንቋቸው የምናወራው ወይም ስለ ትኩረት የምናወራው ህፃናት ሲያስቸግሩን እንዴት አድርገን እንገራቸዋለን፣ ኃይለኝነታቸውን እንዴት መቆጣጠር እንችላለን የሚሉ ፖይንቶች ነው። ይህ ቪዲዮ በጣም ለብሶች ስለሚያስፈልግ አንደኛ እርስዎም እስከ መጨረሻ ቪዲዮ ይመልከቱት፣ ሁለተኛ ለሌላው እንዲደርስ ላይክ፣ ሼር አድርጉት። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ይህ የብሩክ ኪድስ ዩቲዩብ ቻናላችን ነው። እንደዚህ አይነት አጠር ያለው የፓረንቲንግ ወይንም የአስተዳደግ የህፃናት ያስተዳደግን የጤናና የአመጋገብ መረጃ ማግኘት ከፈለጋችሁ ሰብስክራይብ አድርገው የደወል ምልክት መጫን አትርሱ። የደወል ምልክት ካልተጫናችሁ አዳዲስ ቪዲዮች ስንለቅ ወደ እናንተ ላይደርስ ይችላል። ስለዚህ የመጀመሪያው ህፃናትን መግራት የምንችልበት በጣም ቀላሉ ዘዴ ትዕዛዝ ሲሰጡ በቁጣ ሳይሆን በኖርማል ቶን ወይም በትክክለኛ ንግግር ፊርም የሆነ ወይም ጠንከር ያለ ንግግር ይንገሯቸው። ለምሳሌ አንተ ጫማ ለምን የምታዝረከረከው ከማለት ይልቅ ጫማህን በቦታው ማስቀመጥ አለብህ። እሺ እኔ ልጅ አሁን ጫማ እንሰበስባለን፣ መጫወቻዎች ወደ ሳጥን ይገባሉ፣ ጫማ ወደ አልጋ ስር ይገባል ብለን ፊርም የሆነ ንግግር ነው መናገር ያለብን እንጂ የቁጣ የጩኸት ሁልጊዜ እንደዚህ አይነት ድምፀት ካለ ይህን ነገር ይለምዱትና መጨረሻ ላይ ትዕዛዝ ላይ ያከብሩ ይችላሉ። ሁለተኛ ህፃናት ትዕዛዝ ማክበር እንዲችሉ ማድረግ ያለብን ነገር አንድ ነገር ለማዘዝ ሁሌም በአይናቸው ሌቭል ወይም በቁመታቸው ሌቭል በርከክ ብለን ወይም ቁጢጥ ብለን ማናገር መልመድ አለብን። ይህም ህፃናት ቦታ እንደተሰጣቸውና የስራው አካል እንደሆኑ የቤተሰብ አካል እንደሆኑ ቲም ውስጥ እንደገቡና ቦታ እንደተሰጣቸው ሲያውቁ መረጋጋት ይጀምራሉ። ለምሳሌ ኪችን ውስጥ ቆመን አንተ ትምህርትን አታጠናም ደብተርን ክፈት እያሉ ከማዘዝ ይልቅ አብሮ ሄድ ብሎ ማጥናት፣ ማሳየት፣ ማስረዳት፣ እዛ ቲም ውስጥ ራስን መቀላቀል፣ ልጆችን መቀላቀል፣ የጥናት ቲም ከሆነ እዛ ቲም ውስጥ አብሮ መስራት እንጂ ልጆችን በሩቅ ሆኖ ማዘዝ በፍጹም አይመከርም። በአይናቸው ሌብል ስናወራቸው ግን አክብሮት ስለሚሰማቸው ያን ነገር የመፈጸም እድላቸው ከፍ ያለ ይሆናል። ሶስተኛ ለእድሜያቸው የሚመጥ ምርጫዎችን እንስጣቸው። በነገራችን ላይ ሁሌም ማዘዝ፣ ሁሌም መታዘዝ ለእኛም ለአዋቂዎች እኮ በጣም ይከብዳል አይደለም? በጣም ይሰለችናል። ህፃናትም ሁሌም የምናዛቸው ከሆነ በጣም ነው የሚደብራቸው እና አት ሰም ፖይንት ፌል ሊያደርጉ ይችላሉ ወይም ሊንቁን ይችላሉ። ስለዚህ ሁልጊዜ ከማዘዝ ይልቅ ምርጫዎችን መስጠት። ለምሳሌ 2 ወይም 3 ምርጫ እናስቀምጥና እዛ ውስጥ እነሱ ኮኦፕሬት እንዲያደርጉ ወይም እንዲሳተፉ ማድረግ። ለምሳሌ የጥናት ሰዓት የሚደርስ ከሆነ አሁን የጥናት ሰዓት ደርሷል፣ ሳይንስ እናጥና ወይስ እንግሊዝኛ ወይስ አማርኛ ብላችሁ ምርጫ መስጠት ነው። የጥናት ሰዓቱ ዝንፍ አይልም። ሆኖም ግን ምርጫ መስጠት ጥሩ ነገር ነው። እዛ ምርጫ ከተሰጣቸው ቢያንስ የሆነ ቦታ እንዳላቸው አሁንም ስለሚገባቸው ያን ነገር ኮኦፕሬት ማድረግ እድላቸው ከፍ ይላል። አራተኛ ማድረግ ያለብን ነገር ደግሞ ሁሌም አንድ ወጥ የሆነ አቋም ወይም ህግ፣ የቤተሰብ ህግ በባልም በሚስትም መያዝ አለበት። እናት ሌላ አባት ሌላ ከሆነ የሚያወሩት ይህ ለህፃናት በጣም አስቸጋሪ ነገር ነው። ህጉንም ስናወጣ በነገራችን ላይ ህግ ስናወጣ ህጉን ለምን እንዳወጣንና ጥቅሙ እንደሆነ ማስረዳት አለብን። በተቻለ መጠን ነው እናትም አባትም ቀድሞ ተነጋግረው ስለዛ ህግ ፊክስድ የሆነ ለምሳሌ የቲቪ ህግ ከሆነ ቲቪ በቀን 1 ሰዓት ብቻ ነው የሚታየው ካለ እናትም አባትም ያን ህግ አብሮ ማክበር አለባቸው። በነገራችን ላይ በዓለም ላይ ከሚፈጠሩት የትዳር መፍረሶች ውስጥ አብዛኛው ከ80% በላይ የሚሆነው የልጆች አስተዳደግ ላይ የሚከሰቱ ልዩነቶች ናቸው። ስለዚህ በተቻለ መጠን እናትና አባት ቀድሞ መማከርና ትዕዛዝ ማሳለፍ ይገባል ማለት ነው። አምስተኛው ዘዴ ደግሞ ሴትአፕ ሩቲንስ፣ ያ ማለት ተመሳሳይ የሆነ ሩቲን፣ ተመሳሳይ የሆነ ቋሚ የሆነ የቀናት ፕሮግራም ማዘጋጀት። ለምሳሌ ጠዋት ተነስቶ ፊት ታጥቦ
ቁርስ በልቶ ወደ ትምህርት ቤት እንደሚኬደው ሁሉ ከትምህርት ቤት መልስ ደግሞ ቋሚ የሆነ የቤተሰብ ህግ መኖር አለበት። ያን ህግ ሁሌ የሚተገበር ከሆነ ለምሳሌ ለታላቁ ተሰርቶ ለታናሹ ምን ተወኮን አይሆንም። ታላቁም ታናሹም ወንድምም እህትም ሁሉም የሚያልፍበት አንድ አይነት ሩቲን ቤት ውስጥ ያስፈልጋል። ስድስተኛው ቴክኒክ ደግሞ ፖዚቲቭ ዲሲፕሊን ቴክኒክ የሚባሉ አሉ። ያ ማለት ለምሳሌ ሶፋ ላይ አትዝለል ናውረድ ከማለት ይልቅ መዝለል የሚወድ ከሆነ አንድ ልጅ የዝላይ ሰዓት ወይም የስፖርት ሰዓት ማዘጋጀት። ለምሳሌ ግቢ ውስጥ ወይ ኮንዶሚኒየም ውስጥ ሰዓት ታዘጋጁን የዝላይና የስፖርት ሰዓት ይዘጋጅላችኋል። ሶፋ ላይ ሲዘሉ ይህ የዝላይ ቦታ አይደለም፣ የዝላይ ቦታ ቅድም የዘለልንበት ቦታ ነው፣ የስፖርት ሰዓት ነው ብሎ መንገድ ከዛ ላይ ማውረድ ፊርም በሆነ ቶን ማለት ነው። ወይም ደግሞ መሯሯጥ የሚወድ ከሆነ ለምሳሌ መንገድ ላይ ስንሄድ መሮጥ የሚወድ ከሆነ አሁን የእርምጃ ሰዓት ነው፣ የሩጫ ሰዓት ደግሞ አለን ብላችሁ 5 ደቂቃ ቆይታችሁ ከዛ ደግሞ የሩጫ ሰዓት ነው ብላችሁ አብራችሁ ብትሮጡ ልጁ የሚፈልገው መሮጥ ከሆነ መሮጥን እንጆይ እንዲያደርግ ያደርጋል ማለት። ስለዚህ ፖዚቲቭ ዲሲፕሊን ማለት ሁልጊዜ ኔጌቲቭ ነገርን ወይም ይሄ እንደዚህ አታድርግ ከማለት ይልቅ አንዳንዴ እየተፈቀደላቸው በቀስታ ፖዚቲቭ ዲሲፕሊን ቴክኒኮችን መጠቀምና ወደ መስመር ማስገባት ይቻላል። ሰባተኛው ቴክኒክ ደግሞ ሁሌም አቴንሽን ሰጥታችሁ ልጆቻችሁን አድምጧቸው። ሁሌም አድምጧቸው። በደንብ የምትሰሙት ከሆነ በደንብ የምታዳምጡት ከሆነ አንድ ልጅ ይረጋጋል። ወይንም የእናንተን አቴንሽን ለማግኘት ብሎ ጥፋትን አያደርግም፣ መሯሯጥን አያበዛም፣ ወይ መጮህን አያበዛም። ኦልሬዲ እዛ ውስጥ ቦታ እንዳለው ስለሚያውቅ ያን ነገር ለማግኘት ምንም አይነት ኔጌቲቭ የሆነ አቲቲዩድ አይኖረውም። ሁልጊዜ ሴኪውርድ የሆነ ስሜት ስለሚሰማው ኃይለኝነትን ወይም ይሄ ታንትረም የምንለው ነገርን ላያደርግ ይችላል ማለት ነው። ስምንተኛውና የመጨረሻው በጣም ወሳኝ የሆነው ነገር ደግሞ ለመልካም ነገር ደስታን ማሳለፍ ወይም ዲሌይንግ ግራቲፊኬሽን ለህፃናት ማስተማር። ለምሳሌ አንድ ነገር ሲጠይቁ ቅድሚያ አንድ ትዕዛዝ መስጠት። ለምሳሌ ሳይክል ግዛልኝ ብሎ አንድ ልጅ አባቱ የሚጠይቅ ከሆነ በዚህ ዓመት ሳይክል እንዲገዛልህ በዚህኛው ሴሚስተር ይህን ያህል ውጤት ካንተ ጠብቃለሁ። ወይም ደግሞ የሆነ ደስ የሚል ፍሩት ለምሳሌ አፕል ስትሆኝ የሚል ከሆነ አንድ ልጅ ልብስን አጣጥፍና አፕል እንሰጠሃለን። ምግቦችን እንደ ሙስና ወይም እንደ ጉቦ መስጠት በእርግጥ አይመከርም። ሆኖም ግን የሆነ ነገር ሲጠይቁ የሆነ ነገር አካምፕሊሽ ማድረግ እንዳለባቸው ማስተማር አለብን። ወይም የሆነ ነገር ጨርሰው የሆነ ነገርን መስጠት፣ ይህ ኃላፊነት መወጣትን እንዲሁም ደግሞ ስሜታቸውን መቆጣጠር ያስተምራቸዋል። 3 ጥቅም አለው ይሄ ዲሌይንግ ግራቲፊኬሽን ቴክኒኮች 3 ጥቅሞች አሉ። አንደኛው ጥቅም ስሜታቸውን እንዲቆጣጠሩ ኃይለኛ እንዳይሆኑ ያደርጋቸዋል። ሁለተኛው ጥቅም ደግሞ የሆነ ነገር ለመድረስ የሆነ ነገር ማለፍ አለብኝ ወይም መስራት አለብኝ ብለው ማሰብ ይጀምራሉ። ሶስተኛ ደግሞ ዓላማን